አልተረበትኩም እኮ ያርበተበታል ምን ያይፉ ነገር እኮ የለም ገባሽ በረዚ ጀምር ከተኮ ነው ምን ነው ተርበተበትክ መሸከም ግዴታ ቢኖርበትም ደግሞ አንዳንድ ጊዜ ከአቅሙ በላይ ሲሆን በቃኝ ማለት መብታል ሰው ሲሸከማችሁ የአቅሙን ያህል ነው የሚሸከማችሁና በጣም በሚገርም ሁኔታ ይሄ ስትሸከማቸው የማይገባቸው ሰዎች አሉ ስትታገሳቸው ትግስትክ የማይገባቸው ሰዎች አሉ ከፍተኮ ነው ምንም እንትን መርበዝበዝ የለውም እኮ እየተዳራ ነው ምን ነገር ተማን ጋር እየተከሰከሰ ነው እየተታገስካቸው እንደሆነ እየተሸከምካቸው እንደሆነ የማይገባቸውና የማይረዱ ሰዎች አሉ ሰው በነገራችን ላይ እናንተን የመሸከም ግዴታ ቢኖርበትም አንዳንዴ ሲበቃው በቃኝ ማለት መብት አለው ወሬ ነው እንት እያወራን የሆነ ጊዜ ላይ ሰው ተሸክሞ ከአቅሙ በላይ ሲሆን በቃኝ ይላል Subscribe to my channel. ሊቃት ነው ወይ ሆቴል ነው ሊቃት አረ እያወራው በስተክራ ባላይ ከዛ በኋላ የጀመረውን መጨረስ ይችላል የሆነ ጊዜ ሚስት ተሸክማ ከአቅሟ በላይ ሲሆን በቃኝ ትላለች በቃኝ ማለት መብት አላት የመሸከም ግዴታ ቢኖርባት ባለም ተሸክሞ የሆነ ሰዓት ላይ ከአቅሙ በላይ ሲሆን በቃኝ ሊል ይችላል የመሸከም ግዴታም አለበት በቃ ይሄንን ሩም ማን አሳያችሁ ያለ ፍቃድ ነው ይገባል ማታ አንድ ያስቆነ ሩምና የት ገብተው የጣበትን ቦታ ማረጋገጥ ስትወሰድ ስላገኘነ ነው ምንድነው ቀኝ ማለት መብታል እንደው ሰው ሲታገሳችሁ የሰውን ትግስት ባትፈታተኑ ሰው ሲሸከማችሁ የሰውየው የተሸከማችሁ እንደሆነ እንደው እንደ ቀላል ባታዩት ሰው ያ ትደውልና ኖባ አንዴ መሸከም ቀላል አይደል እዚህ ስለ ራስን መሸከም ራሱ በጣም ሲበዛ ከባድ ስትሸከማቸው ስትታገሳቸው ምንም የማይገባቸው ምንም የማይመስላቸው ሰዎች አሉ አዳምጠኝ አይደለም አድርግ ነገር በማን ነው የሚበሳው ኖባ ግራሽ የባሰባቸው የሚሄዱ ሰዎች አሉ ምንም ነገር ስታደርግላቸው የማይገባቸው ስትታገሳቸው ስትሸከማቸው ስታልፋቸው ስትችላቸው የማይረዱ የማትረዳ የማይረዳ ወንዳ ውዬ ማን ነው የሚያስወጣኝ ነው አንድ ፐርፐዝ ነው የመጣው ይደውል ይምጣ በማን ይበሳል እሺ ይሄንን አደራችሁ በጣም ሲበዛ አስተውሉ ሰው የሆነ ሰዓት በቃኝ ማለት መብት የመሸከም ግዴታ አለበት አይደለ እንደ ሚስት እንደ ባል የሆነ ቦታ ደግሞ በቃኝ ማለት መብት ይሄን ወረቀት ትፈርማለህ አትፈርም አልፈርም ለምን ማፈርመው ማን ስለሆንክ ነው ማፈርም አልፈልግ ይሄ ልጅ ውበቴን መስታወቴ እንዳላልኩህ ተሰናበትኩ ህይወቴን ብልስስቴ ነው ጉም ዘጋኝ ያደረከኝ ይቅርብኝ አንተ ችግር ምንድነው ችግር አለ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ያውልህ ሴቶች በተለይ በዚህ ዘመን ትልቅ የምትሳሳቱት ነገር አለ እንደ አማራጭ ትይዙና ይሄ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ይላል ያገሬ ሰው መጨረሻ ያወራው ነው አይደል አቁሽ እንዴ ነገር ታበላሽተ ማለት ነው የኔ ታበላሽተ እንዴ የምታውቂው ሁለቱንም ሶስት ወንድ ትወዳለች ሶስት ሴት ይወዳል መጨረሻ ላይ ሶስቱንም ነው የሚያጣው እኔ ረጅም አመት በቃ የገጠመኝ ይሄ ነው አንዴ ምን አቋረጥንሽ ነው አንድ ነገር ልንገር አይደል ሰማኛለህ እኔ ሞክሬያለሁ ቃሌን ላለማጉደል ለሁለታችሁ ማላንስም ገባክ እንጂ አብረን ተካፈት አንድ ነገር ልንገርህ ሌላ ነገር ውስጥ እንድንገባ ታደርጋለህ አለመታወቃችን ሊያናናቀን አሁን በደንብ ማንነት ለምን ሌላ ነገር ውስጥ እንድንገባ ታደርጋለህ ከእንግዲህ ፈክቶኛል በበደል ላይ በደል አንተ ለምን ስነ ስርዓት አይኖርህም ኦኬ ለዛ ነው ለምን ነው ማትፈርምልኝ ልታስደበድብኝ ምናምን ሩኔ ለምን ነው ማትፈርምልኝ አልፈርምም እሺ ቀጥይ ስም እንዳጠቅሽ አመሰግናለሁ ያው እኔ የጽዳት ኃላፊ ነኝ ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛ ይገባል መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው ያው ደግሞ ይስቃሉ እኮ አፍሩ እዚሁ ያሉት ናቸው እኮ ምንድነው ችግሩ ደግሞ ውሃም የለም አሁን መካሻ ብንመለከት ማለት ነው ስም አትጥሪ እያልኩሽ አይደል እንዴ ስም ለምን ትጠቅሻለሽ ስም ጠቅስኩ አይደል እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ
ምን ትገላምጠኛለህ እንዴ? እንደ ባህሪው ነው። አሁን ሲያወራ እንደምታዩት ነው። እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል? እዛም ደግሞ ሽንት ቤት ሲገባ ዳርዳሩን ነው የሚለው። ለምን መሀሉን እንደማይጠቀሙ አይገባኝም። ግን ተምሯል፣ ማስተርስ አለው። በእናትህ ስለ ሰው ምናምን እኔ ሀሜት ምናምን አልፈልግም። እኔ እኮ ወጣሁኝ ከህይወትህ አልፈልግህም። ፈርምልኝና በህጋዊ መንገድ ካንተ መለየት እፈልጋለሁ። አሁን ላይ አዎ ብቻዬን ነኝ። መከዳት ደጋግሞ ጎብኝቶኛል። ፊት ለፊት ስመው ከጀርባ የሚወጉ ልቤን አድክመውት የውሸት ወዳጅነት እጅ ብሎኝ አሁን ብቸኛ ነኝ። እሱንም ደግሞ ወድጄዋለሁ። ያው ለእኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። የራሴን ክብር በደንብ ጠንቅቄ ማቅሴት ነኝ። ክብሬን እፈልገዋለሁ። ከባለቤትሽ ጋር ተሳስተሽ ፉክክር ውስጥ እልህ ውስጥ ንቀት ውስጥ እንዳትገቢ። በጣም ብዙ ባሎች ከሚስቶቻቸው ጋር ፉክክር ውስጥ ይገባሉ። በጣም ብዙ ሚስቶች ከባሎቻቸው ጋር እልህና ፉክክር ውስጥ ይገባሉ። ክብሬን እፈልገዋለሁ። ምንድነው ሌላ ነገር እንድጠቀም አታድርገኝ። ሌላ ነገር እንድጠቀም አታድርገኝ። የፉክክር ቤት ደግሞ ሳይዘጋ ያድራል ይላል ያገሬ ሰው። በተለይ ትዳር ላይ ከሆናችሁ በጣም ንቀት፣ በጣም ፉክክር፣ በጣም እልህ፣ በጣም ስድብ ቤትን ከሚያፈርስ በጣም ትልቅ ነገሮች አንዱ እነዚህ ነገሮች ናቸው። ሌላ ነገር መጠቀም አልፈልግም። አልሰማሽም ጆሮ አንቺ ይኸውልሽ ለንግግር በሚያበቃ መልኩ እዚች ጋር ግርግር ስለፈጠርክ ተሳስተ እሷ ያለችው ይሁን እንጂ ከሚስት ጋር ፉክክር ውስጥ ባለቤትሽ ያለው ሁሉና የሆነው ይመጣ እንጂ ከባለቤትሽ ጋር በእልህ ውስጥ ፉክክር ውስጥ ንቀት ውስጥ አትግቢ። በጣም ብዙ ትዳሮች የፈረሱት በጣም ብዙ ሴቶች የሚወዱት ወንድ ባል ያጡ ጥርክ አይደለም ከሱ ጋር እኮ ነገሮች ለምን አቋረጥኩሽና መስራት ባለው መልኩ ምንም በቃ ወሰነ ነው እንጂ እዚች ጋር የዛን ነገር ነው ያረክ ያለው ንግግር እኮ ልጆቻቸውን የበተኑበት እልህ፣ ንቀት፣ ፉክክር፣ ስድብ ናቸው። አንተ ከሚስት ጋር እዚህ ውስጥ ከገባ ባለቤትህን ታጣለህ። ስለዚህ በተቻላችሁ መጠን ከምትወዱ ሰው ጋር ከትዳር አጋር ጋር ውጪ ቤት ግን ያለ ነገር ትልቅ ስነ ስርዓት ያቋረጥኩሽ ነው የምትመስለው። ትቀጥያለሽ፣ ችግር የለውም። እሺ አሁን ግን በመሀል ነገር ከዚህ በኋላ ይሩጣ ሲሪየስ የሆነ አቋም ሊኖራችሁ ይገባል። ከሚስት ጋር እልህ ውስጥ አትግባ፣ ፉክክር ውስጥ አትግባ፣ ንቀት ውስጥ አትግባ። ያ ከሆነ ቤትህ እየፈረሰ ትዳርህን እያጣ ልጅን እየበተንከተ አንተ ስላልከኝ ምንድን ነው የምታካብደው? ማንም ስላለኝ አልፈርምም። መፈረም ካለብህ ሌላ ነገር እንድንጠቀም እና እሱ አውርተህ ስለዚህ ከሚስት ጋር ተሳስተ እልህ ውስጥ ፉክክር ውስጥ ንቀት ውስጥ እንዳትገባ። ከባለቤትሽ ጋር እልህ ውስጥ ንቀት ውስጥ ፉክክር ውስጥ እንዳትገባ። ያለው ይሁንና ትዳሩ ሰላም ይሁን። ያለው ይሁን ምንም የምናወራው ነገር የለም። እስከዛሬ እኮ በወሬ ያየነው አይደል? ምንም ሊሆን ነገር የለም። አቡሽ አንቺ ደግሞ አንቺ ዝም በይ። እኔ ካንቺ ጋር ምንም ማወራበት ሞራል የለኝም። ይሁንና የሚመጣው ይምጣ። ያለችው ይሁንና የሚመጣው ይምጣ። አንዴ ግን ንቀት ውስጥ ከገባ፣ አንዴ ፉክክር ውስጥ ከገባ፣ አንዴ እልህ ውስጥ ከገባ፣ አንዴ ስድብ ውስጥ ከገባ ይሄን ጉዳይ ሳትጨርስ አንድ ነገር ልንገርህ። ፍቅሩም ከኔ ወጥቷል፣ ልቤም ማገተላው ሰምቷል። በቃኝ በታምኑም ባታምኑም ከእንግዲህ እኔ እሱን አላምንም። አልተገናኘንም። ይሄን ነገር አንተ ማድረግ ያለብን ሌላ ታሪክ ነው የምፈጥረው። ያድርግ ኖባ እስቲ አድርገው በእናትህ። ክብር ይሰጠን። የብዙ ሴቶች ምኞት ምን እንደሆነ ታውቃላችሁ? ትልቅ መቀመጫና ትልቅ ጡት እንድኖራቸው ነው የሚፈልጉት። ምን ነው ትልቅ መቀመጫ በኖረኝና ምን ነው ጡቴ ቀጥ ብለው በቆመና ወስላታ ብቆምስ ምን ልታመጪ ብቆምስ እንኳን ያንቺ ጡት ኪሎማንጃሮ ተራራም እየተደረመሰ ነው። ብቆምስ ምን ልታመጪበት ነው? እኛ እኮ ብዙ ወንዶች በቁሙ ሞተና ያለ ነው። አሁን ደግሞ በመደዳ አቁማችሁ ልትረሽኑን ነው? ምን አለ እስኪ ቀጥ አድርጌ ባሰብኩና ጋጠ ወጥነትን ባቆምኩ ብለሽ ብታስቢ። ወስላታ አድርገው ትልቅ ሰው ነበር እስከዛሬ ቤተው ነው። ምንም አትንገረኝ። አድርገው አንቺን ይሄንን ለማድረግ ብቁ አይደለም። ወይ ጥበቃ አምጥቼ ለማስወጣት እነሱን ግን አስወጣቸዋለሁ። ይስማ Subscribe to my channel.